السلام عليكم ورحمة الله وبركاته. አላችሁ ኔትወርክ ችግር አለበት ዛሬ ለዛ ነው እና ይመስለኛል ያላችሁም ስለዚህ ለሚመጣ ቪዲዮ እናደርገዋለን ድምጽም የለም ስለዚህ ማቆም ይሻላል ኢንሻአላህ በሚመጣ ጊዜ እናደርገው መሰለኝ አራት ነው ሰው ነው የመጣችሁ ግን በቃ خلاص እናደርጋለን ንፋሱ በጣም ኃይለኛ አለ በስዊድን ላይ አላችሁ ኦኬ ንፋሱ ነው ምክንያቱም ንፋሱ ፌስቡክ እንቢ አለ ማለት ነው በሞባይል አስቤ ነበር ግን ለሞክር ብዬ ነው ከሆነ ትንሽ እስከ አስማእ አላሁ ሲፋት ለሚመጣ ሊሆንልን ትንሽ እንቀጥልበት ጥሩ ነው በርግጥ ግማሽ ሰዓት ሆነልን ቢያንስ ነው የሚበልጣው እና ባረከላሁ ፊኩም ትግርኛም ስለሚገባን ጊዜው ትንሽ ቶሎ ብለን እቺን ጠርሽ እንጨርሳታለን على اي حال ምንድነው ያልነው እኛ አላህ Subhanahu Wa Ta'ala መፍራት እንዳለብን አላህ Subhanahu Wa Ta'ala ብቻ ነው የሚጎዳን የሚጠብቀንን ስለዚህ አላህ Subhanahu Wa Ta'ala እንዳለን ማለት ነው فإيا يفرهبون ሌላ አያ ደግሞ ምን ይለናል ወለቀውሊሂ አይደን وإن يمسسك الله بضر فلا كاشف له إلا هو وإن يردك بخير فلا راد لفضله يصيب به من يشاء من عباده وهو الغفور الرحيم ስለዚህ ሁሉ ጊዜ ማወቅ እንዳለብን ጉዳት ቢደርሰን ጥሩ ነገር ቢደርሰን መጥፎ ነገር ቢደርሰን ሁሉም ነገር ከአላህ Subhanahu Wa Ta'ala ነው አላህ ፍላጎት ነው ዋና እንደሆነ ማወቅ እንዳለብን ማለት ነው እኛ ደግሞ አላህ ያመጣው ሁኔታ በደስታ ወይ ደግሞ በሰድር ረሂብ መቀበል አለብን አልহামዱሊላህ على كل حال ማለት አለብን በርግጥ ሰውነኛ እኛ ብዙ ነገር ሲመጣን ልናዝን እንችላለን ልንጨነቅ እንችላለን ብዙ ነገር ያጋጥመናል ግን መጨረሻ ላይ ኢማናችን በጣም ጠንካራ ከሆነ ሁሉም ነገር አላህ የሚያመጣው በአላህ እጅ ስለሆነ በአላህ ፍላጎት ስለሆነ ብለን ምናምን ከሆነ ብዙ ነገር አያስጨንቀንም ማለት ነው ትላልቅ ነገሮች ሊመጡ ይችላሉ ላኪን አላህ Subhanahu Wa Ta'ala ደግሞ ከኢማናችን ጋር ብዙ ነገር አላህ ይረዳናል ቀጥሎ የሚመጣ ነጥብ ምንድነው አራት وجوب افراد الله سبحانه بجميع انواع العبادات البدنيه من صلاه وركوع وسجود وصوم وذبح وطواف وجميع العبادات القوليه من نذر واستغفار وغير ذلك ደግሞ የሚቀጥለው ምንድነው ሁሉም ነገር ኢባዳ የምናረገው ማለት ነው አምልኮት የምናረገው ለአላህ Subhanahu Wa Ta'ala ብቻ መሆን እንዳለበት ማለት ነው ምሳሌ ሶላት ሩኩዕ በሰላት ራሱ ጎንበስ ብለን ሩኩዕ የምናረገው ስጁድ መሬት ላይ ግንባራችን አውርደን የምንሰግደው መስገድ ማለት ነው ለአላህ ብቻ ነው መሆን ያለበት ወሶም ጾም ራሱ ለአላህ ብለን ነው መጾም ያለብን ذبح ደግሞ ማረድ ማለት ነው አንድ ሰው ሲያርድ የፈለገ የሚያርደው የሚፈቀደው ዶሮም ይሁን በግ ይሁን በሬም ገመልም ምንም ይሁን አላሁ አክበር ብሎ እንደሚያርድ ሁላችን እናቃለን ማለት ነው ለሌላ ንያ አድርገን ካረድ ነው ሙሽሪኪን ነው ኢሽራክ ማለት ነው ስለዚህ وذبح وطواف طواف የምናረገው በካዕባ ላይ ራሱ ለሌላ Subhanahu Wa Ta'ala وجميع العبادات القوليه من نذر واستغفار نذر ማለት ነዝር የሚባል ነገር አለ እኛ ምሳሌ አንድ እናት ልጇ ሲያማት ማለት ነው ምን ትላለች ያ አላህ ጌታዬ ብቻ ይሄን ልጅ ጤና ስጥልኝ እንጂ በኋላ ለአምስት ምስኪኖች ሰደቃ ወጣለሁ ትላለች ይሄ ነዝር ነው ነዝር ታረጋለች እና ይሄን ነዝር ትጠይቅበታለች ማለት ነው ልጇ ደና ሲሆን ከረሳችሁ ማለት ነው ከጤና ተገኝቶ ከረሳችሁ አላህ ይጠይቃታል ስለዚህ ከጤና ካገኘ ልጁ ታወጣለች ይሄ ነዝር ይባላል ነዝር ሁሉም ነዝር ሲታረድ የምታወጣው قوليه من نذر واستغفار وغير ذلك استغفار የምናረገው ምን ከአላህ Subhanahu Wa Ta'ala ብቻ እንደሆነ ሁላችን እናቃለን فهذه العبادات وغيرها يجب أن تكون لله تعالى وحده ومن صرف شيئا منها لغير الله تعالى فقد أشرك وقد قال تعالى إن الله لا يغفر أن يشرك به ويغفر ما دون ذلك لمن يشاء ومن يشرك بالله فقد افترى إثما عظيما الله سبحانه وتعالى بلونان بني آدم مالتنا إن الله لا يغفر أهون إن القرآن سنك أرى راسه إن الله لا يغفر بلن مقام يلبنم እንደዚህ የቁርአን የቀራን ኢነላህ ላ ይግፍር ብለን ዝም ካል
አቃራራችን ምን ይሆናል እኛ አላህ አፉ አይልም አላህ አፉ አይቀፍርም ብለን እንዳስቀመጥነው ነው የሚመስለው هذا لا يجوز ሁሌ መቀጠል አለብን ان الله لا يغفر ان يشرك به ቀጥሎ ምን ነው አላህ ማሻረክ አይቀፍርልንም አፉ አይልንም ይህን ዘንብ ማለት ነው لا يغفر ان يشرك به ويغفر ما دون ذلك لمن يشاء ሁሉም ሌላ ነገር الله عفو ይላል لمن يشاء ለሚፈልገው ማለት ነው ومن يشرك بالله كالله سبحانه وتعالى የሚያሻርክ ደግሞ بالله فقد افترى اثما عظيما በጣም ትልቅ ኃጢያት ከዛ በላይ ኃጢያት ትልቅ ነገር የለም ማለት ነው ከዛ የሚተልቀው ኃጢያት በፍጹም በዱንያ ላይ አንድ ሰው ሙእሚን ሆኖ ከአላህ Subhanahu Wa Ta'ala ካሻረከ ሌላ ነገር የሚያደርገው ليس بعد الكفر እና ከሽርክ በኋላ ምንም ሌላ የሚመጣ ነገር የለም ማለት ነው ስለዚህ ይህን መጠንቀቅ ያስፈልገናል አላህ Subhanahu Wa Ta'ala ይለናል ማለት ነው ሁሉም ነገር አፉ ላለው ሽርክ ግን አፉ እንደማይለን ነግሮናል ስለዚህ ይሄን አላችሁ ይሄ የበፊት ነው መሰለኝ ያሁኑ አልመጣም anyway ይሄ መጨረሻ ነጥብ ነው የሚሆነው ብትችሉ በዚህ ሰዓት ትንሽ 5 ደቂቃ ምናምን ስልክ መቀበል ይችላልው ምክንያቱም የሚመጣ ደርስ ተውሂድ አስማء الله ወሲፋቲህ ነው የምንቀጥለው እሱ ደግሞ በጣም ረዘም ያለ ስለሆነ እንቀጥላለን በዚህ በጣም አስፈላጊ ስለሆነ ኢንሻአላህ ሌላ ወደ ሽርክ ሳንገባ ማለት ነው አሁን ይሄ ሁሉ ነጥብ ያለው ነው አልኢማን ቢላህ عز وجل ብቻ ነው በኋላ ምን ይመጣል አልኢማን ቢልመላኢካ ይመጣል ደግሞ እሱ ረጅም እንትን ነው የሚሆነው ግን እሱ በፊት ይሄን መጨረስ አለብን ተውሂድ الاسماء والصفات ለሚመጣ እናደርገዋለን አሁን ብዙ እንትን ባንቆይ ይሻላል ምክንያቱም የትግርኛ ሰዓትም ይገባናል ስለዚህ ማትደውሉ ከሆነ ማንንም አልደወለ መደወል አያስፈልግም ማለት ነው ምን ይያላችሁ ነው እስኪ ሌው ይሄ አንዳንድ ጊዜ ኢንተርኔቱ ምቀኛ ይሆናል ምቀኛ ከሩቅ አይመጣል ይላሉ አማርኛ ሲተርቱ አይደል እስኪ ሊያችሁ እዚ ምን ያላችሁ ነው ኦኬ ሱብሃንአላህ አማ ይሽሪኩን نعم ወአለይኩም ሰላም ወራህመቱላሂ ወበረካቱ እንግዲህ ብዙ ሰው ነበረ አሁን ግን ተለያየ ሄደ ማለት ነው ብዙ ሰው የለም አሁን አላችሁ አው የሳክሽ ነው ምቀኛ ከሩቅ አይመጣል ይገርምኛል አንዳንድ ጊዜ ትክክል ነው ሱብሃንአላህ እና ማትደውሉ ከሆነ ጥያቄም ያላችሁ መሰለኝ ሱብሃንአላህ አማ ይሽሪኩን نعم እና በትግርኛ ሰዓት እንዳይገባን በዛን እንጨርሰው መሰለኝ ምክንያቱም ተውሂድላህ አስማኡላህ ወሲፋት ደግሞ ይሄ በጣም መዘጋጀትም ያስፈልገዋል ሐቂቀተን ምንድነው ሱብሃንአላህ የተውሂድ ማለት ለኛ በጣም የሚጠብቀን ከሁሉም ነገር በዚህ ሰዓት ያያችሁ ነው ሱብሃንአላህ ያሰብኩ ነበር እኔ በፊት አንዳንድ ጊዜ የምትወዳቸው ሼኾች የምትወዳቸው ዒልም የሚሰጡ ሰዎች በተለያየ ጊዜ ስታያቸው ሊቀየሩ ይችላሉ የሰው ልጅ ስለሆኑ ሱብሃንአላህ ጋራንቲ የለም ማለት ነው እኛ ሁሌ መተማመን ያለብን በቁርአንና በሱነት ረሱል ሰለላሁ ዐለይሂ ወሰለም በሰሃባ በእነዚህ ሳሊሖች የነበሩ ሰለፍ ሳሊህ በእነሱ ነው መተማመን የምንችለው ምክንያቱም በዚህ ሰዓት ግን ብዙ ሰው በጣም ያኒ ምንድነው ይቀያየራል ሁኔታው እንደሚቀይረው ያርገዋል እና በዳዕዋ የቆየ ሰው ምሳሌ በሌላ ነገር ሲገባ በሌላ አክቲቪቲ ባገሩ ሲገባ ሌላ ሰው ሆኖ ይገኛል እና ሁሌ እኛ መመለስ ያለብን ረሱል ሰለላሁ ዐለይሂ ወሰለም እንዳለን ማለት ነው ሁለት ነገር እኔ እተውላቸዋል ትቸላቸዋለሁ አለ ረሱል ሰለላሁ ዐለይሂ ወሰለም እሱ ደግሞ ምንድነው ኪታብላህ ወሱነቲ ይሄን እዚ ኪታቤና ሱነት ረሱል ሰለላሁ ዐለይሂ ወሰለም በዛ ከተመሰካችሁ በዛ በደንብ ከያዛችሁት
አትጠፉም ብለዋል ምንም አትሆኑም ስለዚህ እኛ ሁሌ በውልቀ ሰዎች በእነዚህ ዳዕዋ የሚያደርጉ ሰዎች እኛ ሁሌ መመካት የለብንም በእነሱ ብዙ መተማመን የለብንም ጥሩ ከተናገሩ ለራሳቸው ነው እንሰማቸዋለን ደስ ይለናል አላህ ኢኽላስ ይስጣቸው አላህ እስከ መጨረሻ ያርግላቸው ብለን ዱዓ እናደርጋለን የሚቀየሩ ከሆነ ደግሞ ለምንድን ነው የተቀየሩ እነሱ ስለተቀየሩ ሃይማኖቱ ትክክል አይደለም ብለን ደግሞ መጨናነቅ የለብንም ምክንያቱም ሃይማኖቱ አይቀየርም ቁርአን የአላህ ቃል ነው አይቀየርም ረሱል ሰለላሁ ዐለይሂ ወሰለም አይቀየርም ሌላ ሰው ግን ሁሉ ሰው ሊቀየር ይችላል ጥሩ ነበረ ጥሩ ወደ ጥሩ ቦታ ላይ ይደርስ ይችላል እና ሁለኛ እንትን መሆን ያለብን ምንድነው በቁርአንና በኪታብላህ በሱነት ረሱልህ ነው መያዝ ያለብን በውልቀ ሰዎች ዒባዳችን ወደነሱ መታያዝ የለበትም በትንሿ ብናቃት ራሱ ትንሿ ዕውቀት ያላችን በእስልምና ሽርክ የሌለባት ከሆነ والله በቂናት አንዳንድ ጊዜ ከዛ ወደዛ ከመስማቱ እዛ ትንሽ የሚያቃት ቤቱ ተደብቆ ሰፈሩ ተደብቆ ወደፊትና ሳይገባ ኢማኑ ማድረግ ይሻላል ምክንያቱም በዚህ ሰዓት በጣም የፊትና ጊዜ ነው ያለው ብዙ ሰዎች ማትጠብቃቸው ሰዎች ወደ ኢማን የሚወስዱት የነበሩ ሰዎች እንደገና ተመልሰው ቃላችን እንደቀየሩ ይነግሩሃል እኔ አንድ ከነዚህ ዳዕዋ ያለው ያረጉም የነበሩ በአረብኛ የሚያደርግ ማለት ነው አንድ ጊዜ ምን የሚለው ሰማሁት ማለት ነው እኛ በእስልምና እኮ ጅን የሚባል የለም ማለት በጣም ደነገጥኩ ጅን የለም እንዴት ብሎ እኛ እኮ አላህ Subhanahu Wa Ta'ala وما خلقت الجن والانس الا ليعبدون ያለን ይሄ ሰውዬ እኮ በጣም ትልቅ ዒልም ያለው ደሞ ቁጭ ብለው የሚሰሙት ያሉት ደሞ ሲናገር ደሞ ትላልቆች ዓሊሞች የሚባሉናል ማንንም አልመለሰውም እንደውም በዛ ሰዓት እኔ በጣም ገረመኝ እንዴት ብሎ አባባሉ ኦኬ እኛ ሁሌ ዝም ብለን ጅን ብለን ችግራችን ወደ ጅን ማጠጋት የለብንም ሌላ አባባል ነው ግን ለምን ነው እኛ በጅን ምናምነው ጅን የሚባል ነገር የለም ለምን እነዚህ አውሮፓ አሜሪካ ምናምን ለምን ጅን ለነሱ አያስቸግራቸውም ለኛ ለምን ያስቸግረናል ብሎ ቁጭ ብለው እና እኔ ገረመኝ እንደውም ሱረት الجن የምትባል እኮ አለን በቁርአን በጅን የምትናገረው ሲህር አለ ጅን አለ አላህ Subhanahu Wa Ta'ala ነግሮናል ለዛ ደግሞ እንዴት ብለን ማመን እንዳለብን እንዴት ብለን እነሱ ጋር መሄድ እንደሌለብን መጠጋት እንደሌለብን ግን እንዳለ ግን ነገረን ሰይጣን በሙሉ ስራው በዛ ነው የሚጠቀመው ስለዚህ ይሄን ያለ አንድ እንደዚህ እኔ አሁን ሲሰማው በጣም ገረመኝ ሌሎች ደግሞ ስንት ትላልቆች ዓሊሞት እየተባሉ ለሌላ ሀገር ደግሞ عذاب القبر የለም የሚሉ ነበር መጣ ደግሞ አንድ ሰውዬ ነስአል الله العفو والعافيه ነስአል الله السلامه ሳይሞት በፊት ይሁን ሁሉ ኩፍር አደረገው እንትን ቀብር عذاب የለም ማለት ያላለው ነገር የለም ማለት ነው እና ትላልቆች ዑለማዎች ራሱ ካፍር እንደከፈረ ተናገሩት እና የሚያሳየን ምንድነው እኛ ሁሌ ከሰው እምነታችን ከሰው ጋር መያዝ የለበትም ሁሌ በአላህ ጋራ ማመን አለብን አላህ ብቻ ነው መገዛት ያለብን ዒባዳችን ሁሉ ነገር ወደዛ መሄድ አለበት ነስአል الله Subhanahu Wa Ta'ala ان يثبتنا على دينه አላህ ቀጥ ያርገን በዲኑ በዚህ ሰዓት በዚህ ፊትና ጊዜ ያለው ማለት ነው አመሰግናለሁ ተመልሳችሁ ስለቆያችሁ በዚህና ቆመማለን ማለት ነው አምስተኛ ክፍል ሆኖ ሁለተኛ ትንሽ ክፋል ይሆናል 14 ደቂቃ ነው በርግጥ ግን አላነሳው ኢንሻአላህ በዛ ፌስቡክ ታገኛችኋለሁ ዩቲዩብም ይወርዳል ሼር አድርጉት ዩቲዩብ ገብታችሁም ባካችሁ ሰብስክራይብ አድርጉ ኢንሻአላህ ተዓላ ሰው ሲበዛ ጥሩ ነው ጀማዓ ሲበዛ ጥሩ ነው ለመድረኩ ለትምርቱ ለሁሉም ነገር ሊሳካ ማለት ነው اسال الله سبحانه وتعالى ان يوفقنا لما يحبه ويرضاه ትግርኛ ከ20 ደቂቃ ነው ያልኩት ማለት ነው ትንሽ ሊዘገይ ይችላል ኢንሻአላህ ተዓላ نراكم على خير واخر دعوانا الحمد لله رب العالمين وصلى الله على نبينا محمد وعلى اله وصحبه اجمعين والسلام عليكم ورحمه الله وبركاته